የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በያላችሁበት ጊዜ ሰዓት እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ። እንግዲህ ባለፈው የዚህን ሳምንት ሕማማትን ጀምረናል። እናንተም እንግዲህ ከተግባር ጋር ጀምራችሁታል ብለን እናምናለን። እስከ ረቡዕ ያለውን የቤተ ክርስቲያናችን ስርዓት በጥቂቱ ለማየት ሞክረናል። ዛሬ ደግሞ እንደ እግዚአብሔር ፈቃድ ሰሙነ ሕማማት ውስጥ ያለውን ሐሙስ በቤተ ክርስቲያናችን የተለያዩ ስያሜ አለውና ይህንን ስያሜ አጠር አድርገን ለመነጋገር እንሞክራለን። የመጀመሪያው ስያሜ ጸሎተ ሐሙስ ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን የተዋሃደ አምላክ ስለሆነና እንዲሁ ደግሞ አርአያ የሆነን ዘንድ ጌቴሴማኒ በተባለች ስፍራ ላይ መጸለዩን ለእኛም አርአያ እንዲሆነን እንዲህ ፈተና ሲበዛብን በመከራ ውስጥ በሚያስጨንቅ መንገድ ውስጥ ሳለን ለእግዚአብሔር ለአምላካችን የምናስተላልፈው መልእክት ጊዜው ከሆነ ተቀብለነው የምናልፍበት፣ ጊዜው ካልሆነ ከኛ የሚያረቅበትን ጸሎት እንድንጸልይ ከእግዚአብሔር ጋር እንድንገናኝ በፈተና የሚያጸናን አምላክን እንድንለምን የሚያሳይ ጸሎት እንደ ጸለየ አርአያ እንደሆነን የምንመለከትበት ነው። ይሄውም በማቴዎስ 26:36 ላይ ያለ ታሪክ ነው። ይህን በተመለከተ ጸሎተ ሐሙስ ተብሎ ይጠራል። ሁለተኛው ሕጽበተ እግር ተብሎ ይጠራል፣ ወይም ሕጽበተ ሐሙስ ተብሎ ማለት ነው። በዚህ ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት መካከል ተገኝቶ በመካከላቸውም ቆሞ ልብሱን አደግድጎ ወገቡን ታጥቆ ሁሉን አድራጊ የሆነ አምላክ ሲሆን በኪሩቤል ጀርባ የሚቀመጥ ያለ የሚኖር ዘላለማዊ አምላክ ሲሆን ዝቅ ብሎ ትህትናን ያሳየበት የሐዋርያቱን እግር ያጠበበት ዕለት በመሆኑ ሕጽበተ ሐሙስ ተብሎ ይጠራል። በዚህ ዕለት ትህትናው ሐዋርያትን ወይም ተከታዮቹን አለያም ወዳጆቹን በማጠብ አይደለም። ይልቁኑ በመካከል አሳልፎ የሚሰጠው ይሁዳ እያወቀው አሳልፎ እንደሚሰጠው ጠላት እንደሆነው እያወቀው እርሱን ዝቅ ብሎ እግሩን አጥቧል። ይህንን አድርጎ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህች ዕለት ሕጽበተ እግር ተብሎ ይጠራል። የአምላካችን ትህትና ይገለጽበታል። የአምላካችን ትህትና ይገለጽበታል ማለት እንዲሁ አጥቦ ዝም ያለ አይደለም። ይልቁኑ እኔን መምህር ትሉኛላችሁ፣ ነገር ግን እኔን መምህር እኔን ታላቅ ብላችሁ ሳለ እኔ ዝቅ ብዬ እናንተን እግር ካጠብኩኝ እናንተ ደግሞ እንዲሁ አድርጉ ብሎ ትእዛዝን የሰጠበትም ነው። ስለዚህ በዚህ ትእዛዝ መሰረት ቤተክርስቲያናችን በዚህ ዕለት ከፓትርያርኩ ጀምሮ ከሊቀ ጳጳሱ ጀምሮ ካህናቱ ዝቅ ብለው የምእመናንን እግር ከወይራ ቅጠልና ከወይን ቅጠል ጋር በተያያዘ በሱ አድርገው ውሃውን አድርገው ወገባቸውን ታስረው ሲያጥቡ እንመለከታለን። እርስ በርስም በትህትና ከፍ ያለው ዝቅ ያለውን ወይንም ደግሞ ትልቅ የምንለው በክብር የምናከብረው እንዲሁ ደግሞ ታናሽ ለሆነው ዝቅ ብሎ ሲያጥብ እንመለከታለን። ይሄ በዚህ ዕለት የሚያቆም ሳይሆን ይሄ ምሳሌ ሆኖ ሁልጊዜ ሰዎች ለአእምሯቸው እንዲያስታውሱበት እንጂ ዕለት ዕለት ከክርስቲያኖች ተግባር አንዱ ነው። እንግዶች በመጡ ጊዜ፣ የተለዩ ሰዎች በመጡ ጊዜ በሀገራችን በኢትዮጵያ
የምንገለጽበት ነው። በየትኛውም ገጠር ሰዎች ብትሄዱ እግር አጥበው ነው የሚቀበሉት። በዚህም ብዙዎች ተባርከዋል፣ ብዙዎች ድህነትን አግኝተውበታል። ስለዚህ ይህንን የምናስታውስበት ዕለት ነው ባጭሩ። ሶስተኛው የሚስጢር ቀን ተብሎ ይጠራል። የሚስጢር ቀን መባሉ ከ5ቱ አዕማደ ምስጢር ወይም ከ7ቱ ምስጢራተ ቤተ ክርስቲያን አንዱ የሆነው ምስጢረ ቁርባን በዚህ ዕለት ተሰርቷልና የሚስጢር ቀን ይባላል። የሚስጢር ቀን መባሉ ምስጢር መባሉ እርሱ አምላካችን ከእኛ ጋር እኛም ከእርሱ ጋር አንድ የምንሆንበት ምስጢር ስለተሰራና ይህም ምስጢር ከዲያብሎስ የተሰወረ ስለሆነ ምስጢር ተብሎ ይጠራል ማለት ነው። ይህንንም ታሪክ እንግዲህ በማቴዎስ 26-25 ላይ የምናገኘው ገጸ ንባብ ይሆናል ማለት ነው። በዚሁ ተያይዞ አራተኛውም የሐዲስ ኪዳን ተብሎ ሐዲስ እንደገና ማለት ነው። አስቀድሞ በብሉይ የነበረ ኪዳን ነበረ። ይኸውም በእንስሳት ደም የሚሰረይ ስርየት ነበረ። ስለዚህ ይሄ ስላበቃ ይሄ ስላቆመ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚሁ በማቴዎስ 26-28 ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው ይላል። የሐዲስ ኪዳን ደሜ ይህ ነው። እንግዲህ በኦሪቱ በእንስሳት ደም ወይንም በእንስሳት መስዋዕት ሰዎች ኃጢአታቸውን ለማስተሰረይ ጊዜያዊ ኃጢአታቸውን ለማስተሰረይ ስርዓት እንደተሰራላቸው ይታወቃል። አሁን ግን ዘላለማዊ የሆነ እውነተኛ የሆነ አምላካችን እርሱ መስዋዕት ሆኖ አንድ ጊዜ ደሙን ቆርሶ ስጋውን አፍሶ እንደሚሰጠን የተገለጸና ይህም ስርዓት በዚህ መልኩ የሚሰራ መሆኑን ለማሳየት በመካከላቸው ህብስቱን አንስቶ ቆረሰ፣ ባረከ። ይህም በዕለተ ዓርብ የሚቆረስ ስጋዬ ነው ብሎ ነው የሰጣቸው። በዕለተ ዓርብ ብሎ ሰጥቷቸዋል። ስለዚህ በዚህ ዕለት ብዙዎች ክርስቲያኖች ተሰብስበው የጌታችን የአምላካችን የመድኃኒታችን ቅዱስ ስጋና ክቡር ደም በመቀበል እኛ ከእርሱ ጋር እርሱ ከእኛ ጋር እንዲኖር ይሆናል። ዘላለማዊነት ከኃጢአት ስርየት ባሻገር እግዚአብሔር ከእኛ ጋር እኛም በእግዚአብሔር ዘንድ የምንኖርበት ምስጢር ተፈጽሟል ማለት ነው። ሌላው በዚህ ዕለት የምንመለከተው እንግዲህ የአስቆሮቱ ይሁዳ አምላካችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ምን ብሎታል? ሰጥቶታል። በዚህ የተነሳ ነው እንግዲህ የአስቆሮቱ ይሁዳ ፈሪሳውያንን መርቶ መጥቶ ጌታችንን በምልክት እኔ የምስመው እርሱ ነው ብሎ ማለት ነው። ምክንያቱም እርሱ ከሐዋርያት መካከል ካለው ከዮሐንስ ጋር በመልክ ይመሳሰሉ ነበርና የምስመው እርሱ ነው ብሎ መጥቶ ነበርና ጌታችን ጋር ሄዶ መምህር ብሎ በሳመው ጊዜ የሰውን ልጅ በመሳም አሳልፈ ትሰጣለህን ብሎ ተናግሮታል። እሱም አሳልፎ ሰጥቶታል ማለት ነው። እና በዚህ ዕለት እንግዲህ ከዚህ የተነሳ ነው ሰሙነ ሕማማትን ክርስቲያኖች ሰላምታ የማይሰጣጡት ከይሁዳ ህብረት አንቀላቀልም የሚለውን ለመያዝ ነው። ይሁዳ በመሳም አሳልፎ ሰጥቷልና ከአስመሳይነትም ለመራቅ ጭምር ነው። ሌላው በዚህ ዕለት እንግዲህ ስርዓተ ቅዳሴያችን በለሆሳስ ወይንም ከሌላ ጊዜ በተለመደው ጩኸት ባልሆነ በለሆሳስ ቅዳሴው ይቀደሳል። በመካከል እኛም ተሰጥኦውን ስንመለስ እንደ በፊቱ እግዚኦ ተሳለነ ሳይሆን ስብሐት ለአብ ወወልድ እያልን በእግዚኦ ተሳለነ ቦታ ላይ ስንሰጥ ካህኑም እንዲሁ ደግሞ ምስለ መንፈስከ ለማለት ደግሞ አቡነ ዘበሰማያት የሚለውን ቀይረን እንላለን። በዚህ ዕለት እንግዲህ ምሴተ ሐሙስን በተመለከተ ስርዓተ ቅዳሴ ይፈጸማል። ምእመናንም ራሳቸውን አዘጋጅቶ ንስሐ ገብተው የአምላካችንን ቅዱስ ስጋና ክቡር ደም
ይቀበላሉ። የሚቀበሉት ከላይ እንደጠቀስ ነው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍጹም የሆነ ስጋውና ደሙ መሆኑን ተረድተው አውቀው ነፍስ የተለየው መለኮት የተዋሃደው መሆኑን አውቀው ነው። ይህንን ደግሞ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ላይ 11:23 ላይ ሰው የአምላካችንን ቅዱስ ስጋና ክቡር ደም እንዴት መቀበል እንዳለበት እንዴት ደግሞ መቀበል እንደሌለበት አስቀምጧል። ይህንን እንድታነቡት ጋብዛችኋለሁ። ለዛሬ ይሄ ይበቃናል። ስለነበረን ሰዓት እግዚአብሔር አምላካችን የተመሰገነ ይሁን።